ሰላም እንዴት አላችሁ ውድ አድማጮቻችን። ትላንት በተካሄደው ተጠባቂው የካራባኦ ካፕ የፍጻሜ የዋንጫ ጨዋታ ማንቸስተር ሲቲ በኒኮ ኦራይሊ 2 ጎሎች ታግዞ አርሰናልን በማሸነፍ ሻምፒዮን መሆን ችሏል። በውድድሩ ታሪክ ፔፕ ጋርዲዮላ 5 ጊዜ ዋንጫውን በማንሳት የመጀመሪያ አሰልጣኝ መሆን ሲችል በአጠቃላይ በአሰልጣኝነት ቆይታው 40ኛ ዋንጫ ሆኖ ተመዝግቦለታል። አርሰናል የመጀመሪያውን አጋማሽ በጥሩ ብቃት መጀመር ቢችልም ከረፍት በኋላ እጅግ ጠንክሮ መግባት በቻለው ማንቸስተር ሲቲ ለመረታት ተገዷል። በፕሪሚየር ሊግ በተመሳሳይ ከፍተኛ ፉክክር በማድረግ ላይ የሚገኙት አርሰናልና ማንቸስተር ሲቲን ያገናኘው የትላንት ምሽቱ የካራባኦ ካፕ የፍጻሜ ጨዋታ በማንቸስተር ሲቲ አሸናፊነት ተጠናቋል። የመጀመሪያው አጋማሽ አርሰናል ተደጋጋሚ የጎል ሙከራዎችን በቡካዮ ሳካና ካይ ሃቨርትዝ ማድረግ የቻለ ሲሆን የሲቲው ግብ ጠባቂ ጄምስ ትራፎርድ ሙከራዎቹ በድቅ ብቃት ማክሸፍ ችሏል። ሁለተኛውን አጋማሽ ሲቲ በተሻለ ብቃትና እንቅስቃሴ ተደጋጋሚ ጫናን በአርሰናል ላይ መፍጠር የቻሉ ሲሆን በዚህም በ60ኛው ደቂቃ አሪያን ቸርኪ ክሮስ ያደረገውን ኳስ የአርሰናሉ ግብ ጠባቂ ኬፓ አሪዛባላጋ የውሳኔ ስህተትን ተከትሎ ያገኘውን አጋጣሚ ኒኮ ኦራይሊ በድንቅ አጨራረስ ሲቲን ቀዳሚ ማድረግ ችሏል። ማንቸስተር ሲቲዎች በተቀናጀ የቡድን ውህደት ጥሩ እንቅስቃሴ ማድረግ የቀጠሉ ሲሆን በዚህም በ64ኛው ደቂቃ በድጋሚ ኦራይሊ በግንባር ግብ በማስቆጠር የማንቸስተር ሲቲ መሪነት ማጠናከር ችሏል። የ21 ዓመቱ የማንቸስተር ሲቲ አካዳሚ ፍሬ የሆነው ኒኮ ኦራይሊ በትላንቱ ጨዋታ ምርጥ ብቃቱን ማሳየት የቻለ ሲሆን ለፔፕ ጋርዲዮላ ቡድን የጨዋታ ታክቲክ ውህደት ወሳኝ ሚና መጫወት ችሏል። በትላንቱ ጨዋታ የሲቲ የክንፍ መስመር ተጫዋች የሆኑት ጄሬሚ ዶኩና አንቶን ሲሜኒዮ የሲቲን የማጥቃት አቅም በከፍተኛ ደረጃ መጨመር የቻሉ ሲሆን አሪያን ቸርኪ የተሻለ ብቃትና ምርጥ የግል ተሰጥኦን ማሳየት ችሏል። በአርሰናል በኩል አሰልጣኝ ሚኬል አርቴታ የተወሰደበትን የጨዋታ ብልጫ ለመመለስና የማጥቃት ጥቅሙን ለመጨመር ኑኒ ማዱዌኬ፣ ጋብሪኤል ጄሰስ እና ጋብሪኤል ማርቲኔሊን ወደ ሜዳ ማስገባት ቢችልም ውጤቱን መቀየር ሳይችል ቀርቷል። በትላንቱ ጨዋታ ሁለቱም ቡድኖች በሁለተኛ ግብ ጠባቂያቸው ወደ ሜዳ መግባት የቻሉ ሲሆን የአርሰናል ኳድራፕል የማሳካት ህልም ሳይሳካ ቀርቷል። በዚህም ጨዋታው በማንቸስተር ሲቲ 2-0 አሸናፊነት የተጠናቀቀ ሲሆን በቀጣይ ባለው የኢንተርናሽናል ብሬክ አርሰናል በሚገባ ቡድኑን በማደራጀትና ያሉበትን ክፍተቶች በማስተካከል እንዲሁም ቀሪ ውድድሮች ላይ ስኬታማ ለመሆን እድል የሚያገኝ ይሆናል። ከትላንት ምሽቱ ጨዋታ በኋላ አሰልጣኝ ፔፕ ጋርዲዮላ በሰጠው አስተያየት ሁሌም ዋንጫ ስታሸንፍ ጥሩ ስሜት ይሰማል። በተለይ የዛሬው ድል ልዩ ነው፣ ምክንያቱም ያለፉትን 2 ሳምንታት ከባድ ጊዜያትን አሳልፈናል። በጨዋታው የመጀመሪያ 15 ደቂቃ አርሰናል በእኛ ላይ ከፍተኛ ጫና ፈጥሯል። ነገር ግን በተለይ በጄሬሚ ዶኩና አሪያን ቸርኪ የተሻለ ልዩነት መፍጠር ችለናል። በውጤቱ እጅግ ደስተኛ ነኝ። በ10 ዓመት ውስጥ 5ኛ የካራባኦ ካፕ ዋንጫን ማሳካት መቻላችን ብዙ መጥፎ አይደለም በማለት ሀሳቡን ሰጥቷል። ስለ ወጣቱ ተጫዋች ኒኮ ኦራይሊ በሰጠው አስተያየት ምንም እንኳን የአካዳሚ ተጫዋቻችን ቢሆንም የዚህ ዓመት ምርጥ ፈራሚያችን ሊሆን ይችል ነበር። የዘንድሮ ሲዝን ስንጀምር ከእርሱ ጋር ረጅም ንግግር አድርገናል፣ ምክንያቱም የትኛው ቦታ ላይ መሰለፍ እንደሚፈልግ ማወቅ አልቻለም። ሆኖም ግን በጉዳትና በተለያዩ ምክንያቶች የግራ ተመላላሽ ቦታን ይዞ መጫወት ችሏል። በጨዋታ ላይ ባለው ጠንካራ ብቃትና የቆመ ኳስ አጠቃቀም የተለያዩ ቦታዎች ላይ መሰለፍ እንደሚችል አይተናል። ዛሬም ባሳየው ብቃት እጅግ ደስተኛ ነኝ በማለት ሀሳቡን ሰጥቷል። የአርሰናሉ አሰልጣኝ ሚኬል አርቴታ በበኩሉ በሰጠው አስተያየት በጨዋታው ብዙ የኳስ ቅብብል ስህተቶችን ስንሰራ ነበር። እነሱ 2 እድሎችን አግኝተው ሁለቱንም አስቆጥረውብናል። ከረፍት በፊት በሚገባ ለመጀመር ብንችልም ሁለተኛውን አጋማሽ የተለየ ነበር። ሆኖም ለተጋጣሚ ቡድን ባሳዩት አቋም አድናቆቴን መግለጽ እፈልጋለሁ በማለት አስተያየቱን ሰጥቷል። የአርሰናል ሁለተኛ ግብ ጠባቂ የሆነውና ለትላንቱ የመጀመሪያ ጎል መቆጠር ምክንያት የሆነው ኬፓ አሪዛባላጋ በካራባኦ ካፕ የፍጻሜ ጨዋታ ጥሩ ሪከርድ የሌለው ሲሆን በቼልሲ በነበረው ቆይታ በ2019 ፍጻሜ ጨዋታ ከሜዳው ተቀይሮ ለመውጣት ፈቃደኛ ባለመሆኑ ቡድኑ በፍጹም ቅጣት ምት ተሸንፎ ዋንጫ ማጣቱ የሚታወስ ሲሆን በተመሳሳይ በ2022 ከሊቨርፑል ጋር በተደረገ የፍጻሜ ጨዋታ የፍጹም ቅጣት ምት ወቅት ወሳኝ ምት በመሳቱ ቡድኑ ቼልሲ ተሸንፎ ዋንጫውን ማጣቱ ይታወሳል። አርሰናል በቀሪ 3 የውድድር አይነቶች ከመቼውም ጊዜ በላይ የተሻለ ዋንጫን የማሳካት ከፍተኛ እድል ያለው ሲሆን በቀጣይ ክፍተቶቹን በማረምና በቂ ዝግጅት በማድረግ ዓላማውን ለማሳካት እንደሚንቀሳቀስ ይጠበቃል። ውድ አድማጮቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። ይህን የቢማክስ ስፖርት ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። መልካም ጊዜ እንዲሆንላችሁ ተመኘን። ሰላም ሁኑ።